በጎፋ ከተማ ነው። ጎፋ ከተማ ማለት ከ20 ኪሎ ሜትር ገባ በላይ ያለች ከተማ ነች። እዛ ነው የተወለድኩት። ከፋሚሊዎቼ ጌታን ያገኘው አባቴ ነበረ። ጌታን ተቀበለች። በዳኑበት ሰዓት እኔ በልጅነት የማስታውሰው ነገር ልባርከው ጌታ የሚለውን የተስፋዬ ጫላን መዝሙር ስሰማ የመዝሙር ፍቅር ከዛን ጊዜ ወዲህ አደረብኝ ማለት ነው። ልባርከው ጌታዬን ልባርከው ኢየሱሴን ልባርከው በሰማዩ ስፍራ ባረከኝ የረገጥኩትን አወረሰኝ። ባርከው ጌታዬን ልባርከው ኢየሱሴን ልባርከው እና በጣም ልቤ ሐሴት ያደርግ ነበር በዛ በልጅነት እድሜ እና ያን አስታውሳለሁ። እና የመዝሙር ፍቅር የወደቀብኝ ከዛን ጊዜ ጀምሮ ነው። ከዛ ከጎፋ ወደ አዳማ የመጣንበት ዋና ምክንያት ምንድን ነው? እዛች ከተማ ላይ ጌታ ኢየሱስ ክርስቶስ እንደግል አዳኛችን አድርገን በመቀበላችን የተነሳ ስደት ነበረ። በዛ ስደት ፋሚሊዎቻችንም ተሰደዱ። በወቅቱ በጣም ከባድ የሆነ ስደት ነበረ። ያለን ነገር ሁሉ ፈርሶብን፣ ያለን ነገር ሁሉ ተበላሽቶብን ከራሳችን ከምንኖርበት ቤት ወጥተን ያው የእግዚአብሔር ሀሳብ ቢሆንም ባልተመቸ አይነት ኑሮ ውስጥ መኖር ጀመርን። ሰባት ዓመተ ምህረት ነው ወደዚህ የመጣ ነው። ወደ አዳማ የመጣ ነው ማለት ነው። የመጣንበት ማመጣጣችን በእንትን ነው፣ በክርስትና ነው። በክርስትና በስደት ምክንያት ነው ወደዚህ የመጣ ነው። ወደዚህ ስንመጣ ግን ምቹ ነገር በፍጹም የለም ነበረ። አባታቸው መምህር ነው፣ ባለቤቴ ማለት ነው። ብዙም አልነበረ ምቾታችን። የራሳቸው የሆነ ቤት ነበራቸው፣ የራሳቸው የሆነ ኑሮ ነበራቸው። እሱን አጥተው እዚህ በቤት ኪራይ በብዙ ስቃይ፣ አባቴ አስተማሪ ነበረ። በጣም በዛ ታይም ጥቂት ነበር የአስተማሪ ደሞዝ እና በጣም በሱ አይነት ሁኔታ ስናልፍ በጣም ፊል አረግ ነበረ። በቃ አንድ ነገር በቃ ከወር አልደርስ ብሏቸው ሲጨናነቁ ምናምን ሳይ እግዚአብሔር እንደው በቃ በሳድግ ቢባርከኝን ነበር እና እግዚአብሔር ደግሞ ያ ያልኩትን ጸሎት ሰምቶ ለነሱ ቤት መስራት ችያለሁ። ስለዚህ በዛ ታይም ግን ከተቀበልኳቸው መዝሙር አንደኛው መጣ ኢየሱስ መጣ የሚለው ነው። ስለዚህ ይህንን መዝሙር ጽፌዋለሁ። እሱ ብቻ ሳይሆን እንዲህ ያልነበረም ባለፉት ዘመናት የእኛ ቤት ሲፈተሽ የፈረሰው ቅጥር በኢየሱስ ታድሶ ዛሬም ይዘመራል ገደቡ ተጥሶ። ቁጥር 4 አልበም አለኝ። ቁጥር 5 አልበም በዝግጅት ላይ ነው ያለው። ቁጥር 1 አልበም የነፍሴ ማምለጫ ነው የሚለው። እሱም ደግሞ በጣም የራሱ የሆነ ታሪክ አለው። በረከት ተስፋዬ እዚህ አዳማ ይኖር ነበረ። አንድ ላይ ነው ያደግነው። እሱ ናዝሬት በጣም ጥሩ የሚዘምር ልጅ አለ ኤፍሬም የሚባል ምናምን ብሎ ይላቸውና መዝሙሪን ተቀርቶ ይጠብቀኛል። ከዛ ይደውልልኝና ና ወደ አዲስ አበባ እና እንደዚህ ላንቻ የሚባል ሰፈር ውረድ አለ ባለኝም ያኔ ሞባይል የለም ነበረ እና በዛ ላንቻ የሚባል ሰፈር ወረድኩ። ስወርድ አይኤምኤም ስቱዲዮ የሚባል ነበር እዛ ክሩሴደርስ ቸርች፣ እዛ ገባኝ። ከዛ መዝሙሮችን ተቀርቷቸዋል ስለሚያውቃቸው ለየት ያለ መንፈስ ወርዶብኛልና የሚለውና እኔስ ደስ አለኝ በደህንነት የሚለውን መዝሙሮች ሁለቱም መዝሙሮች ተቀርቶ ጠበቀ። ከዛ ቁጥር 1 የነፍሴ ማምለጫ ተሰራ። በጣም ሰው ወደደው።
ከሰራ በኋላ ኮሌክሽን ከኢዮአብ ገብረ ማርያም ጋር ሰራ ቋንቋዬ ነህ የሚለውን። ከዛ በኋላ ከቃላብ ጋር ደግሞ መጋረጃው ተቀደደ የሚለውን ኮሌክሽን ሰራ። ከሱ በኋላ ነው ቁጥር 2 የሰራው። ከዛ ቁጥር 2 አልበሜ ዝናዬ የሰራሁት ዝናዬ አታርፍም ብሎ በዚህ ነው ኩራቴ። በጣም ይሄን አልበም ማረሳው በጣም በየታክሲው በየምኑ ይሰማ ነበር እና በጣም ትልቅ ተጽዕኖ የፈጠረ አልበም ነው። አታርፍም ብሎ የሚለው በተለይ አታርፍም ብሎ የሚለው ብዙ ሰዎች የራሳቸው ያለፉበት ነገር ሊኖር ይችላል። አንዳንዱ በር ተሰጥቶበት በር የተከፈተበት፣ አንዳንዱ የጠላት ውጊያ ያለበት የጠላት ውጊያ የተመታለት አለ። ነገር ግን ይሄ ደግሞ ለየት ያለ ነው። ናዝሬት ውስጥ ነው። አንድ ወዳጅ ቤት ለጸሎት እንሄዳለን። ከወዳጆች ጋር ተሰብስቤ ከጓደኞች ጋር ለጸሎት ሄደን እየጸለየ እኛ የምንጸልይበት ቤት የጠንቋይ ከዛ በፊት የጠንቋይ ቤት እንደነበረ ነገሩ። ያው የመናፍስት አሰራር ነበረ። እየጸለየ ያ ወዳጅ ይታመማል። እሱ ሆስፒታል ሄዶ ሲመጣ ወዲያው እንደመጣ ደግሞ እኔ ይታመማለሁ ካየጸለየ እና ምን ሆኜ ነበር ስላቸው ለአንድ ለ2 ሰዓት የሆነ ጊዜ በቃ ጌታ ነው የታደገ። እነሱ ማውራት ራሱ አልፈለጉም። ጌታ ነው የታደገ እኛ እናገር ጌታ ነው እና እግዚአብሔር በዛ መካከል አልፎ ነበር የኔ ጉዳይ የሚል መዝሙር ሰጠኝ። ያው ሊገለኝ ባለው ጠላት የፊት ዘመሩት የሚለውን ያው ብዙ ሰዎች ያው ይበሻሸቁበት ምናምን ነበረ እና ግን ዩኒክ ነገር ስለሆነ ያው ሰው ልብ ውስጥ እንዴት አንዳንዱ እንዴት ጠላት ድብን ይላል፣ አንዳንዱ እንዴት አይልም የሚል አይነት ክርክሮች የነበሩበት ነው። ግን በዛ ውስጥ ደግሞ በጣም ነው የተሰማው። በጣም የምወደውና በጣም ለእኔ ትልቅ ስፍራ ያለው አልበም ግን ቁጥር 3 አልበም ነው። መጽሐፍ ቅዱስ ላይ ታስታውሱ ከሆነ ይስሐቅን ተከራከሩት። ስጥናን ኤሴቅን ሲቆፍር ክርክር ነበረበት እና ክርክር ያለው ነገር ሁሌ ደስ አይልም እና ክብራችን አንተ የሚለው ግን አልበም ምንም ክርክር የሌለበት አልበም ሰው ሁሉም ሰው በአንድ ድምፅ አጨብጭቦ የተቀበለው አልበም ነው። በጣም ሮቦት ነው ለኔ። ክብራችን አንተ ጌታችን፣ ውበታችን ጌታ አባታችን፣ በጨለማ ላይ የምታበራ የንጋት ኮከብ አንተ ነህ። እንዴት እንደተቀበልኩት ለማወቅ ራሱ እኛ ቸርች ቦሌ አማኑኤል ቸርች ጾም ጸሎት በምንጸልይበት ሰዓት አንዲት ነቢይ ኤፍሬም ላይ ቀንድ ዘይት ሲወድቅበት አያለው አለች። ዳዊት የተቀባበት በቀንድ ዘይት እንደነበረ መጽሐፍ ቅዱስ ላይ ያነበብኩ። ከዛ በኋላ የሚገርማችሁ ነገር ወደ 8 መዝሙሮች ተቀበልኩኝ። እዚህ አልበም ላይ ክብራችን አንተ፣ ዋልዙሩ ክንዱ ነው፣ ከአንተ ጋር ልኑር፣ ጠላት የጻፈው፣ እረኛዬ፣ መልሰኝ፣ አስታዋሼ እነዚህ መዝሙሮች ነበሩበት። ደግሞ ቁጥር 4 አልበም ኢየሱስ የሚለውን ሰራው። አሁን ደግሞ በዝግጅት ላይ ያለ አልበም አለ። እነዚህንም 3ቱን አልበም ኢዮአብን ያቀናበራቸው። ስለዚህ በጣም በእንደዚህ አይነት ሁኔታ ወደ ዝማሬ አገልግሎት ውስጥ ዘልቄ ልገባ ችያለሁ።